ዲምፕል አላት ብላችሁ ታስባላችሁ? እኔ ዲምፕል አክቹሊ የለኝም፣ ግን ያው ዲምፕልን የምናውቀው እንግዲህ ፊት ላይ ነው አይደል? እዚህ ቁንጭ ላይ። እንግዲህ ዲምፕል ጀርባ ላይም ሊፈጠር ይችላል። ጥሩነቱ ምንድነው? አብዛኛው ዲምፕል ኖርማል ሊሆን ይችላል። ነገር ግን አንዳንድ ዲምፕሎች የአከርካሪ አጥንትና የህብለ ሰረሰር አፈጣጠር ችግር ጋር ተያይዞ የሚመጡ ዲምፕሎች ሊኖሩ ይችላሉ። እንዴት ነው የምንለያቸው? የመጀመሪያው ነገር ሳይዛቸው ኖርማል የሆኑት በጣም ትንሽ ነው፣ የእስክሪብቶ ጫፍ የሚያክል ሊሆን ይችላል ማለት ነው። ሁለተኛው ነገር ደግሞ ልክ ከፍታችሁ ስታዩት መጨረሻው ይታያል፣ የዲምፕሉ መጨረሻው ይታያል ማለት ነው። ሶስተኛው ደግሞ እነዚህ ዲምፕሎች ብዙ ጊዜ የሚታዩት የት መሰላችሁ? ከዚህ ፎቶ ላይ እንደምታዩት እንግዲህ የመቀመጫችን መከፈያው አለ አይደለ? እሱ ውስጥ ነው የሚሆነው። ከዛም በተጨማሪ ደግሞ ከሰገራ መውጫ ከሱ ስትለኩት ርቀቱ 2.5 ሴንቲሜትር አካባቢ መሆን አለበት። ይሄንንም በቀላሉ የምትለኩት 2 ጣታችሁ ይሄን ያህል፣ በዚህ ያህል ከሰገራ መውጫ በዚህ ያህል ርቀት ካለ እሱም ኖርማል ዲምፕል ነው፣ ምንም የሚያሳስብ ነገር አይደለም። ሌላው እነዚህ ልጆች ተያይዞ የሚመጣ ምንም አይነት ነገር የላቸውም። የቆዳ እዛ አካባቢ መቀየር፣ ኖርማል ውሃ የሚመስልን ፈሳሽ ሊሆን ይችላል፣ መግልም ሊሆን ይችላል፣ እንደሱ አይነት ምንም አይነት ነገር የላቸው። በተቃራኒው ደግሞ አብኖርማል የሚባሉት ሰገራ መውጫው ከ2.5 ሴንቲሜትር በላይ ከራቀ፣ ከዛ በተጨማሪ ደግሞ ስትከፍቱትና ዲምፕሉን ስታዩት መጨረሻው የማይታያችሁ ከሆነ፣ ከዛ ዲምፕሉ አካባቢ አሁን ጸጉር መጥቆር ወይም ደግሞ ፈሳሽ ነገር ካለው፣ ተያይዞ የእግር መስነፍ ወይም መጠኑ መለያየት አይነት ችግር ካለ፣ እንደዚህ አይነት ነገሮች ካሉ እንግዲህ እነዚህ ልጆች እድሜያቸው ከ3 ወር በታች ከሆነ አልትራሳውንድ፣ እድሜያቸው ከ3 ወር በላይ ከሆነ ደግሞ ኤምአርአይ ተነስተው ችግሩ መታየት አለበት ማለት ነው። ከዛ በኋላ የሚሆነው ነገር ደግሞ በሚመጣው ውጤት መሰረት ይሆናል ማለት ነው። አንዳንዶቹ ኦፕሬሽንም ሊያስፈልጋቸው ይችላል።